በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላክ ሆይ ቸርነትህና ምሕረትህ የበዛ ይቅርታህ ለዘለዓለም የጸና አምላክ ሆይ አመሰግንሃለሁ። ሌሊቱን በሰላም አሳልፈህ ይህችን ቀን በዕድሜ ላይ ስለጨመርክልኝ አመሰግንሃለሁ። ዛሬም በቸርነትህ ከእንቅልፌ ነቅቻለሁና አመሰግንሃለሁ። ጌታ ሆይ ይህ ቀን የተባረከ ይሆንልኝ ዘንድ በጽድቅም ጎዳና ታጉዘኝ ዘንድ ይህችን ቀን ባንተ እጅ አደራ እሰጣለሁ። በሚሄድበት መንገድ ሁሉ ትመራኝ፣ የምናገረውንም ቃል ሁሉ ትባርክልኝና በሥራዬ ሁሉ ጥበብንና በረከትን ትሰጠኝ ዘንድ እለምንሃለሁ። እግዚአብሔር ሆይ ከክፉ ሐሳብ ከክፉ ቃልና ከክፉ ሥራ ጠብቀኝ። ጌታ ሆይ ልቤን በሰላም ሙላው፣ ፍርሃትን ከኔ አርቅ፣ ተስፋንም አበዛልኝ። የሚያስጨንቁኝ ነገሮች በእጅህ እሰጣለሁ። አንተ ሁሉን የምታውቅ ሁሉን የምትችል አምላክ ነህና። ጌታ ሆይ ቤተሰቦቼን ባርክ፣ በቤቴ ውስጥ ፍቅርን አንድነትንና ሰላምን አብዛ። የታመሙትን ፈውስ፣ የተጨነቁትንም ሁሉ አጽናና፣ የተቸገሩትንም መፍትሔን ስጣቸው። እግዚአብሔር መድኃኒቴ አምላክ ሆይ ዛሬ የማገኛቸው ሰዎች ሁሉ ባርክ። በእኔ ውስጥ ትሕትናን አኑር፣ ለሰዎችም በፍቅር እንድሠራ እርዳኝ። የምናገረው ቃል ለሌሎች ማጽናኛ እንጂ መሰናክል እንዳይሆን ለአፌ ጠባቂ መልአክ አቁም። አምላኬ ሆይ ከሚታይና ከማይታይ ክፉ ነገር ሁሉ ጠብቀኝ። በዚች ቀን በጥላ ሥር አኑረኝ፣ መላእክትህንም እንዲጠብቁኝ እዘዝልኝ። ሥጋዬንና ነፍሴን በምሕረትህ ክበብ። ጌታ ሆይ የዛሬን ቀን ፍሬያማ አድርግልኝ። በሥራዬ ስኬትን፣ በትምህርቴ ዕውቀትን፣ በኑሮዬ በረከትን ሰጠኝ ዘንድ እለምንሃለሁ። የማደርገውና የምሠራው ሁሉ ለክብርህ እንዲሆን ፈቃድህ ይሁን። እግዚአብሔር ሆይ በሰላም እንዳሳደርከኝ በሰላም ታውለኝ ዘንድ እለምንሃለሁ። በፊትህ የሚያስደስት ሕይወት እንዲኖረኝ ጸጋ ይብዛልኝ። ልቤን ወደ በጎ ነገር ምራው፣ ከኃጢአት መንገድም አርቀኝ። ሁሉን የምትችል ሁሉን የምትሠራ እግዚአብሔር ሆይ ካንተ ውጭ የሚረዳኝ የለምና ከኔ አትራቅ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይሁን። የእመቤታችን የቅድስት ድንግል ማርያም ምልጃ፣ የቅዱስ ሚካኤል የቅዱስ ገብርኤል ረድኤት በረከት ከሁላችን ጋር ይሁን። አሜን።